ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነኝ። ዛሬ አርብ መጋቢት 4 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ማርች 13 2026 ነው። በዛሬው ዕለታዊ የዜና እወጃችን በደቡብ ኢትዮጵያ የደረሰውን አሳዛኝ የመሬት መንሸራተት አደጋ፣ በመካከለኛው ምስራቅ እየተባባሰ የመጣውን ጦርነትና የሆርሙዝ ስትሬት መዘጋት እንዲሁም የዓለምን ኢኮኖሚ እያናወጠ ያለውን የነዳጅ ዋጋ ንረት ጨምሮ ሌሎች ትኩስ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቅድሚያ ወደ ሀገር ውስጥ ዜና ስናልፍ በደቡብ ኢትዮጵያ ክልላዊ መንግስት በጋሞ ዞን በደረሰ ከባድ የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ከ100 በላይ መድረሱ ተነግሯል። እንደ አዲስ ስታንዳርድና ኢትዮጵያ ኦብዘርቨር ዘገባ በቦንኬ፣ ጋቾ ባባ እና ካምባ ወረዳዎች በተከታታይ በጣለው ከባድ ዝናብ ምክንያት አደጋው የደረሰ ሲሆን ከ125 በላይ ሰዎች የገቡበት አልታወቀም። የአካባቢው ባለስልጣናት የነፍስ አድን ስራውን እያከናወኑ ቢሆኑም ጎርፉ መንገዶችን በመዝጋቱ ስራው እጅግ ፈታኝ ሆኗል። በሌላ በኩል ቢቢሲ አማርኛና የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣቸው መረጃዎች መሰረት በአማራና ኦሮሚያ ክልሎች አንዳንድ አካባቢዎች ጥቃቶች አሁንም እንዳለ ዘግቧል። ከሀገር ውስጥ መረጃችን ወደ ዓለም አቀፍ ዜናዎች ስንሸጋገር በመካከለኛው ምስራቅ ያለው ውጥረት አደገኛ ደረጃ ላይ ደርሷል። ኢራን ቁልፍ የንግድ መስመር የሆነውን የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ የዘጋች ሲሆን በባህረ ሰላጤው በሚገኙ የነዳጅ መሰረተ ልማቶች ላይ ጥቃት ፈጽማለች። አዲሱ የኢራን ጠቅላይ መሪ ሙጅታባ ካሜኒ ጥቃቱ እንደሚቀጥል የሚያመላክቱ ጠንካራ መግለጫዎችን እየሰጡ ይገኛሉ። ይህንን ተከትሎ የዩናይትድ ስቴትስና የእስራኤል ጥምረት በቴህራን ኢላማዎች ላይ አጸፋዊ ጥቃት አድርሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በማህበራዊ ሚዲያ ገጻቸው በኢራን ላይ ጠንካራ እርምጃ እንደሚወስዱ ዘጥተዋል። ሲኤንኤን እንደዘገበው ከሆነ የትራምፕ አስተዳደር የኢራንን መግለጫዎችን በማሰራጨቱ የቴሌቪዥን ጥያቄውን በከፍተኛ ሁኔታ አውግዟል። በመጨረሻም ወደ ኢኮኖሚና ንግድ መረጃዎቻችን እናምራ። በመካከለኛው ምስራቅ በተፈጠረው ጦርነትና የሆርሙዝ የባህር መስመር መዘጋት ምክንያት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ አሻቋል። አንድ በርሜል ድፍድፍ ነዳጅ $100 በላይ የገባ ሲሆን ይህ የዋጋ ንረት በዓለም አቀፍ የኢኮኖሚ ግሽበት ላይ ተጨማሪ ጫና እንደሚፈጥር የኢኮኖሚ ባለሙያዎች አስጠንቅቀዋል። በሌላ የንግድ ዜና ቻይና ከአውስትራሊያው ግዙፍ ማዕድን አውጪ ኩባንያ BHP የምታስገባውን የብረት ማዕድን እገዳ ማራዘመቹን ሮይተርስ ዘግቧል። ይህም በዓለም አቀፍ የብረተ መትረት ገበያ ላይ ተጽዕኖ እያሳደረ ይገኛል። ለዛሬ ያዘጋጀናቸው ዋና ዋና መረጃዎች እነዚህ ነበሩ። ውድ አድማጮቻችን ለተጨማሪ ፈጣን ሚዛናዊና ዕለታዊ ዜናዎች ግሎባል ዴይሊ ኒውስን በዩቲዩብ፣ ስፖቲፋይ እና ሌሎችም የማህበራዊ ሚዲያ ገጾቻችን ሰብስክራይብ እና ፎሎ ማድረጋችሁን አትዘንጉ። እኔ ቤቲ ነበርኩኝ። መልካም የሳምንት መጨረሻ ይሁንላችሁ። ቸር እንሰንብት።